ማዕበል የሆነ መቅሰፍት በዓለም ላይ ይመጣል። ይሄንን ቄሱ ማምለጥ አይችልም። 4 ኪሎ ያለው አባ ማቲያስ ማምለጥ አይችልም። እኔም ለእግዚአብሔር ታማኝ ካልሆንኩ እኔ ማምለጥ አልችልም። ወንድና ወንድ የሚጋባባት፣ ሴትና ሴት የሚጋባባት፣ በቋንቋ በብሔር በጎሳ የሚባላባት የዚህችን ዓለም ነገር እግዚአብሔር ይፈትነዋልና በቀነት ነው ስለዚህ በደንብ አድርገህ ስማኝ። ይሄንን ቄሱ ማምለጥ አይችልም። 4 ኪሎ ያለው አባ ማቲያስ ማምለጥ አይችልም። እኔም ለእግዚአብሔር ታማኝ ካልሆንኩ እኔ ማምለጥ አልችልም። ቦታና ሰው ለይቶ ሳይሆን ንስሐ የገባና የሚባለውን ነገር ያደረገ ግን ከዚህ ነገር ያመልጣል። በደንብ አድርገህ ስማኝ። ማዕት ተው እናንተ ባላችሁ መልእክቱን ብቻ ስሙ። ምናልባት ባህታዊ ማዕት እያወራብን ነው ብለህ ከሆነ የመገናኛ አደባባይ ይመስክር። ኮሮና ከመምጣቱ በፊት ስናስተምር በእንቶክ ነው ቲክቶክ የሚባል ለቃችሁት ዓለም እየተቀባበለው ስለነበረ አሁንም በደንብ አድርገህ ስማኝ። በተአምር አንተ እንድታመሰግነኝ ውሸት አልዋሽም። ሁለተኛው ከሌሊቱ 9 ሰዓት ስንት ሰዓት? 9 ሰዓት አልተሰማኝም። 9 ሰዓት መልክ ቀናብረን ሳናይ ዓለም እየተዘባበተብን ወንጌል የምናገለግልለት እግዚአብሔር ስለ ልብሳችን መቆሸሽ ማደሪያ ሳይኖረን የምንሰብከው እግዚአብሔር ቃል ኪዳኑን ይጠብቃል። እግዚአብሔር አይዋሽም በሉ። እግዚአብሔር ምን አይልም? ኃጢአት ሳይጸየፍ የሚነካውን ጫማ እየተጸየፈ ለጌጥ የሚኖር ሕዝብ ለእግዚአብሔር ያስፈልገው። ስለዚህ በደንብ አድርገህ ስማኝ። ከሌሊቱ 9 ሰዓት ተነስታችሁ በሰባት ተደብቆ ሲጨፍር ነው የምታዩት። ስልኩ ቢፈተሽ ግማሹ መዝሙር ግማሹ ዘፈን ያለበት ከየትኛው ወገን እንደሆነ አይታወቅም። እገሌ ሞተ ሲባል በድር ላይ ተደብቆ ሲጨፍር ነው የምታዩት። ስልኩ ቢፈተሽ ግማሹ መዝሙር ግማሹ ዘፈን ያለበት ከየትኛው ወገን እንደሆነ አይታወቅም። እገሌ ሞተ ሲባል በድር ላለመቀጣት ብቻ መኪና ተልትሎ ሲር ነው የምታዩት። ሰለቸን ስንናገር መከራ ነው። ስለዚህ አሁንም ካህናት ካላችሁ ዲያቆናት ካላችሁ በዚህ መካከል በመቃብር አፈር በሰው ላይ ትዳር ላይ ስራ ላይ ትምህርት ላይ ድግምት የምትሰሩ ልብስ የምትቆርጡ የተሰጣ ልብስ በመቀስ ወስዳችሁ በጥንቆላ የምታሰሩ ተማሪ የምታፈዙ ነጋዴ የምታከሱ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። የተንገበገባችሁለትን ዓለም ጥላችሁ ትሄዳላችሁ። የጓደኛህን ሚስት አትጎትት። 2 ሺህ ብር የቤት ሰራተኛ ቀጥረህ ሲኒና ጀበና ሰብረሻል ብለህ የሰራተኛ ደሞዝ አትቁረጥ። ንስሐ ሳትገባ 200 ሺህ ብር ከፍለህ የጌታን መቃብር ለማየት በአውሮፕላን ኢየሩሳሌም አትሂድ። ገንዘብህና ጊዜህ ብቻ ነው የሚባክነው፣ ሌላ የምታገኘው ጥቅም የለም። መኑ ስለዚህ በካህናት ላይ ቅድም እንደነገርኳችሁ በቤተ ክርስቲያን አባቶች ላይ በደንብ አድርገህ ስማኝ። ዲያቆንም ቄስም ካለ ደሃና ሀብታም እየመረጡ ንስሐ ልጅ በሚይዙ አባቶች፣ ጸበል ለመርጨት የቆርቆሮ በርና የሀብታም በር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች፣ ቅጥረ ቤተ ክርስቲያንን በተዳፈሩ አባቶች የማይመለስ ሰይፍ ይመጣል ብለዋል አባቶች። በደንብ አድርገህ ስማኝ። ምን ታደርጋለህ? መግደል ከሆነ ይሄው የሚጠብቀኝ ድንግል ማርያም ስም ታጅቤ በጋርዳ አልሄድም። በግልጽ ነው የምንናገረው። እናቴ ማርያም ናት። እናቴ በሉ እስኪ እናቴ ማርያም ናት። እናቴ ማን ናት? የበላይ ሰብ እመቤት የመላእክት እህት የጌታ እናት ማርያም። ይሄ ክፉ ትውልድ ሰው በስዕሏ ተደፍቶ ጸሎት ማድረግ እየቻለ የማርያምን ስዕል በሴት ጫማ ላይ አውጥቶ መሬት ላይ የሚረግጥ ክፉ ትውልድ፣ መስቀል ጫማ ላይ አትሞ የሚረግጥ ክፉ ትውልድ አባቴ ንስሐ ስጡኝ ስትላቸው አንቺ ኃጢአት የለብሽም እኔ ጾምልሻለሁ እያሉ በሰው የሚያሳብቡ ክፉ ትውልድ የአዲስ አበባ ሰዎች ናቸው። ማየለም እንደማይጾሙ ሲባል አይ ለንስሐ አባቴ ነግሬያቸዋለሁ። ውሸታም በሰው ትከሻ ገነት አይገባም። መጀመሪያ ራስን አጥራ። የምን ውሸት የምን መደባበቅ? ጨርሻለሁ እኔ። እግዚአብሔር ይችላል በሉ። ማን ይችላል? ማን ይችላል? ስለዚህ አሁን አንድ ቃል ግቡልኝና ጸበል ረጭቻችሁ ሁለተኛውን መልእክት ነግሬያችሁ እሄዳለሁ። መጀመሪያ ከሰው የተጣላን ከዛሬ ጀምሮ እንታረቃለን የምትሉ፣ የሰው ገንዘብ ያለባችሁ እስከ ዛሬ ዓመት እንከፍላለን የምትሉ፣ በማንም ሰው ላይ ቂማኒዝም የምትሉ፣ ይሄንን ጫማ ለልጆቻችሁም ለቤተሰቤም ገዝቼ መስቀል አልረግጥም፣ የእመቤታችን ስዕል ያለበትን ጫማ አልረግጥም፣ እግዚአብሔርን እፈራዋለሁ፣ ሃይማኖቴን አከብረዋለሁ የምትሉ እጃችሁን አውጡና ቃል ግቡ። ንግግሬ ገብቷችኋል?
አልደግሞ ንግግሬ ገብቷቸዋል። በሃይማኖቴ በሉ በሃይማኖቴ አልዋሽም መስቀል ስዕል አልረግጥም ከእግዚአብሔር ጋር አልጣላም በሰው ላይ ቂም ይዤ አልጾምም የበደለኝን የበደልኩትን ይቅርታ ብዬ እጾማለሁ። ምስክሬ እግዚአብሔር ነው። ምስክሬ ማን ነው? ምስክሬ ማን ነው? እናንተን ሚስቶች ራቁታችሁን ለኔ ክብር ለኔ ባልሽ ለኔ ፍቅር ብለሽ አደባባይ ላይ ውጭልኝ ብትል ባል ያበደ ነው የምትል። የኔና ያንተ አምላክ ግን ስጋው አልቆ አጥንቱ እስከሚቆጠር በመስቀል ላይ ውሏል። ለፍቅር የተከፈለ ዋጋ ነው ይሄ። አብይ ጾም ዝም ብሎ አይጸም። ስለዚህ ወንድሞቼ በቤታችሁ አንድ እናት ነበሩ እንደዚህ ሳገለግል 4 ቤተሰብ ነው ያለኝ 25 ኪሎ ጤፍ ሳስፈጭ 15 ቀን አይበቃም። ምን እንደሚወስደው አላቅም። አንዳንድ ቀን ጤፍ ሳስፈጭ ደግሞ በውስጡ ብዙ አባጨጓሬዎችን አገኛለሁ። የዚህን ዓለም ክፋት ነው የምነግራችሁ። እግዚአብሔር ከእንዲህ አይነት ነገር ይሰውራችሁ። ምናልባት የሁሉ ሰው የቆመው ሰው በቤቱ በስራ ቦታው ክፋት ያለበት ሰው ይኖራል፣ በኑሮው ክፋት ያለበት ሰው ይኖራል። እናንተም ማታውቁት ሰይጣን የሚያውቀው ነገር ስለሆነ ድንግል ማርያም ትሰርላችሁ። የልጆቻችሁን አይምሮ የሚሰርቅ የእጃችሁን በረከት የሚቀማ ከሰው ጋር በፍቅር እንዳትኖሩ የሚያረግ ከሰው በታች እንድትኖሩ የሚያረግ ከሰው በላይ እያገኛችሁ ነገ ሰው የደረሰበት እንዳትደርሱ በመቃብራችሁ ላይ የቆመን ሰይጣን ቅዱስ ጊዮርጊስ በመስቀሉ ይምታው። ከዛሬ ጀምሮ ሳትታመሙ ሳትቸገሩ ይህን ዘመን በሰላም እለፉት። ከእናንተ አልፋችሁ ለሌላ ሰው እንድትኖሩ እግዚአብሔር ይርዳችሁ። እነዚህን ልጆቻችሁን እግዚአብሔር መድኃኒት ያርግላችሁ። አንዳንዱ ሰው እንዳለመታደል ሆኖ ሲያጎርስ ይነከሳል፣ ሲሰጥ አይመሰገንም። ስለዚህ እግዚአብሔር ይህንን ክብር ከፍ ያርግላችሁ። እውነቴን ነው። የነፍሲያን አባቶችም እጃችሁን ቆጥቡ፣ ስራት ማሱ፣ ቅጠላት በጥሱ፣ የመቃብር አፈር አትርጩ፣ ሰውን ባጋንንት አትሰሩ። 60 ዓመት 40 ዓመት መቼ እንደምንሞት ማንም ሰው ሊያውቃችን። እኔ ከዚህ 20 ደቂቃ በኋላ አንገናኝም፣ ሩቅ ነው ያለሁት። ስለዚህ ይህን መልእክት ለማዳረስ ነው የመጣሁት። ይበቃናል። ጸሎት አድርገን እንለያያለን። የሰላም አምላክ የፍቅር ባለቤት እግዚአብሔር ከሁላችንም ጋር ይሁን። ሀገራችንን ኢትዮጵያን እግዚአብሔር አሁንም ይጠብቃት። በዓይናችን ረሃብን፣ ጦርነትን፣ መከራን እግዚአብሔር አያሳየን። ሕፃናት በሰላም ይደጉ፣ አዛውንቶች በቀያቸው ይጦሩ። ቤተ ክርስቲያንና ካህናትን አንድ ያድርጋቸው። በስልጣን በገንዘብ በሃይማኖት የተከፋፈሉ በዚህ ዓለም ወጥመድ ውስጥ የገቡ የቤተ ክርስቲያን አባቶችን እርስ በርስ አልግባባ ያሉትን መንፈስ ቅዱስ በመሃላቸው ላይ ይግባ። እናንተም ከሕይወታችሁ ጋር አላስማማ ያላችሁን ነገር እግዚአብሔር አምላክ ያንሳላችሁ። ተሰቅሎ አድኖናል። ቅዱስ ጳውሎስ ከክርስቶስ መስቀል ውጪ ሌላ ትምክህት ከኔ ይራቅ ብሏል። ስለዚህ ክፋት፣ መለያየት፣ ኃጢአት፣ ዝሙት ከኛ ይራቅ። እንበል 100,000 ሕዝብ ሰብስቦ ቤተ ክርስቲያን ላይ ያሉ ዛሬ የሚያስተምሩ ቄሶች ስለዚህ ነገር የመናገር ግዴታ አለባቸው። ዓለም እየጠፋ ስለሆነ በደንብ አድርገህ ስማ። ዓለም እየጠፋ ስለሆነ ይሄ ጫማ ከመጣ ጀምሮ ንስሐ ግቡ እግዚአብሔር ተቆጥቷል ስንላቸው ልማዳቸው ነው እያሉ ሲመጻደቁብን ግሪን ጋንግሪን የሚባል በሽታ በዓለም ላይ መጣ። ተመልከቱ። ቆሻሻና ሽንት ቤት እንዲረገጥበት ዓለም በጫማ ላይ ፋብሪካ አትሞ ነው ያመጣው። እኛ አይደለም የለጠፍንበት ይሄ ነው። እኛ አይደለም። ወላዲተ አምላክ ምስክሬ ነው። ቆሻሻ እንዲረገጥበት በመስቀል ላይ ታትሞ የእናንተ ባለጸጎች ገንዘብ ኖሯችሁ የፈረሰ ቤተ ክርስቲያን እርዱ፣ የተቸገረ ድሃ ስጡ ሲባሉ ገንዘብ ሲኖራቸው ጫማ በፋብሪካ እያመረቱ ትውልዱ አካለ ጎዶሎ እንዲሆን አደረጉ። ይሄ ከእግዚአብሔር ጋር ጦርነት ነው። ሌላው ነገር በማርያም አልቀልድ የምትሉ እጃችሁ ነው። ማርያም በሉ እስኪ። እናቴ ናት። ማርያም በሉ እስኪ። እናቴ ናት። ማርያም ምናችን ናት? ማርያም የማያልቅ እንጀራ በቤታችሁ ትስጣችሁ። የዚህን ዓለም ሸክምና መከራ ታቅልልልን። ሌላው ነገር የእመቤታችን ስዕል ያለበት ጫማ በየገበያው ላይ እየተሸጠ ነው። ስዕል ይረገጣል። ይረገጣል። ደቂቃ ብቻ ነው ከኛ ጋር የምንገናኝ። ከፈለጋችሁ ወደ ቤተክርስቲያን ከፈለጋችሁ ወደ ቤታችሁ ልትሄዱ ትችላላችሁ። የመጣንበትን ዓላማ ግን ሞትም ቢኖር እንኳን መስክረንለት እንሄዳለን። እንደ መገፋታችን ቢሆን አንዱ ዘበኛ ይመጣና አናስተምራለህ እዚህ ተረጋጊ እናቴ ጸበል ሳትረጫት ትይ እና ለምበጥፍሬ አይ እናንተ ነገር እኮ ነው ማን አስተምራለህ እያለ ይገፋል። ተረጋጊ ጸበል ተረጭተህ ትሄጃለህ። ያም ይመጣና ማን አስተምራለህ የግለሰብ ፍቃድ ላሟላ አይደለም የሚወጣው የላከኝ እግዚአብሔር ነው የማገለግለው።
ጨርሻለሁ። ስለዚህ በሃይማኖት ያላፍርም የምትሉ እጃችሁ ነው። በሃይማኖት ጸበል ልጅ ነው። አውርዱ ስልክሽን እናት ጸበል አበላሽ